إمام ابن تيمية رحمة الله عليه إن الله ينصر دولة الكافرة إذا كانت العادلة الله سبحانه وتعالى يكحديان أجر إنكوان بيهون على ما نيوش إنكوان بيهونو بفتحاتشو يبلا إنتني أقونا تصفاتشوال بفتحاتشو يبلا إنتني ستاتشوال نجرجن يمسلم أجر خنوم بظلم وإن دم بدل سوتشني ممرة الله يورد والله إمام ابن تيمية هنا وفهم للواقع يتجبهشون مردات الله كانوا الأرض مدرن هجادر قول تان لو تصيصب سو لو تصيزجاج بزاب لو تصيستمنا سرعة السجبانو نجروش من لوطوت لذينه إن الله لا يغير ما بقوم حتى يغيروا ما بأنفسهم كانوا الأرض يهوت هجن تكتلو يمدرن من هج يزو يتجوازوا سوتش الله اللي تبقاتشوا ميشلاتشوا نجار حسينا كان نزيه تجبهش من النسات إني أصبل عند الناس بيادر الجنال وليت يهيد ندلن عقد أجايست أنا سلذينه هن عصبا مجواز على بن من لو إخوة الإيمان أخوات نديو هذا اللي بنجروش مرات يلا بن نديو بزفك هذا اللي بنناهشوا سلذي ظالم يهون هكذا يقطع ፍትህ የሰው ልጆችን የበላይነት ሊያጎናጽፍ የሚችል በዱንያ ላይ ተከብረው ሳይጨነቁ ሳያፍሩ እንቅልፍ ሳያጡ ሰላምን አግኝተው እንዲሄዱ ያደርጋቸዋል ለምን የበደሉት የለም ስለዚህ ነው ረሱል አሚን ሰለላሁ ዐለይሂ ወሰለም ሙዓዝ ኢብኑ ጀበልን መልእክተኛ አድርገው ሲሰሩት ተጠቂ دعوة المظلوم يا معاذ የተበደለን ሰው ዱዓ ፍራ የተበደለ ሰው ዱዓን ተጨነቅ ምክንያቱም በአላህና በሱ መካከል ሂጃብ የለም ለአንሱረነከ ወለው بعد حين ነው የሚለው አላህ ተበድሏልና والله ባሪያዬ ከዚህ በኋላም ቢሆን እረዳሃለሁ ነው የሚለው አላህ Subhanahu Wa Ta'ala ነው አላህ ፍትሁን የሚያሳይበት ነው አድል የሆነ ጌታ ነው ፍትህ የሆነ ጌታ ነውና ነገሮችን በፍትህ የሚያይ ጌታ ነው ስለዚህ አድል የሆነ መመሪያ ነው ሲያንጻር ነው አቡበከር ሲዲቅ በኸሊፋነታቸው ዘመን አላህ ስራቸው እንደላቸውና ፈጅር ሰላት ከሰገዱ በኋላ ወጥተው አንዲት ደካማ ባልቴት ሴት ቤት ላይ ሄደው እዛች ቤት ላይ አንዳንድ ስራ ሰርተው ይወጣሉ በተደጋጋሚ ድርጊት ሲፈጽሙት ምትካቸው የነበሩት ሰይድና ዑመር አላህ ስራቸው እንደላቸውና አንድ አቡበከር ሲወጡ አቡበከር የገቡበት ደካማና ደሳሳ ጎጆ ቤት ውስጥ ዑመር ገቡ ባልቴት ሴት አገኙ ደካማ ሴት አገኙ ይሄ የሚመጣሽ ሰው ማን ነው ብለው ጠይቋቸው አላውቀውም አሉ መጥቶ ምንድነው የሚያደርግልሽ እዚህ ቤት ውስጥ አሏቸው والله መጥቶ በጧት ቤቴን አጽድቶ ምግቤን አዘጋጅቶ ቃይና አጣጥቦ ይወጣል ሲላቸው ዑመር አለቀሱ አላህ ስራቸው እንደላቸውና አቡበከር ጋር ይተውራቸው ስር ወደቁ አተአብተ ኸሊፈተ من بعدك يا خليفة رسول الله አንተ የነብዩ ምትክ ካንተ በኋላ የሚመጣን ምትክ አስቸገርክ ካንተ በኋላ የሚመጣን ሰው አለፋ ማን ይሆን አንተን ተከትሎ ማን ይሆን ያንተን ቦታ ሸፍኖ ሰዎችን በዚህ አይነት ፍትህ ማስተዳደር የሚችል ሱብሃንአላህ የኡማው መሪ የማህበረሰቡ አስተዳዳሪ የሙስሊሞች ታላቅ ኃላፊነት የተሸከሙት ኸሊፈት ረሱላህ ተመልከቷቸው እخوተል ወአኽዋት አንዲት ደካማ ረዳት የሌላት ቤት ውስጥ ገብተው ዛሬ ልጅ ወላጆቻችን ሐቃቸውን ጠብቀን ምን ኖር ምን ያህል ልጆች ነን ብረል ዋሊደይንን በትክክል ምን ተከበር ከወላጆች ሐቅ ከወላጆችን ከማስከፋትና የወላጆችን መብት ከመጣስ ላይ ይራቅነው ስንቶቻችን ነን የ21ኛው ክፍለ ዘመን አብና የ21ኛው ክፍለ ዘመን ወጣቶች ምናልባት ከመመታት የዳናባት ከመገልመጥ የዳነች እናት ከመረገጥ የዳነች እናት እድለኛ ናት ኢላ መርሂመ ረቢ አላህ ያዘነላቸው ወጣቶች ሲቀሩ ሌላው በዙልም ነው አይደለም የውጭን ሰው አይደለም የጎረቤትን ሰው አይደለም ሌላውን ላ ቤት ውስጥ ያለው